ዳዊትን ዳዊት ያደረገው የእግዚአብሔርን ህልውና የእግዚአብሔርን መገኘት እግዚአብሔርን መውደዱ ነው። ምንም አካዳሚክ ዕውቀት የለውም ዳዊት። አንተ የምታውቀውን ሩብ ዳዊት አያውቅ። ቻጂቢቲ ያውቃል ዳዊት። አይፎን 17 ያውቃል ዳዊት። ቴሌቪዥን ያውቃል ዳዊት። መጽሐፍና ማንበብ ያውቃል ዳዊት። በግ ነው የሚያውቀው። በረባሶ ነው የሚያውቀው። ሽልጦ ነው የሚያውቀው። ይሄው ሌላዬ ክራሩን ግን ሲነካካ እንደዚህ ነው የሚለው፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። እግዚአብሔርን አንዲት ነገር ለመንኩት፣ እሷንም ብቻ ሻለሁ፣ በሕይወቴ ዘመን ሁሉ በሱ ሕልውና ውስጥ ነው። እግዚአብሔር እንደዚህ ያለ እንደ ልቤ የሆነ ፈቃዴን የሚፈጽም የእሴይ ልጅ ዳዊት አገኘው። ይሄን ንጉሥ አደርገዋለሁ አለ። ይሄ ንግስና የሚገባው ሰው ነው አለ። ክብሬን በላዩ ላይ አስቀምጣለሁ አለ። እኔን እፈልገዋልና እኔ ደግሞ አከብረዋለሁ አለ። ይሄ ሰው ታላቅ ይሆንልኛል አለ። ወደ እግዚአብሔር ቃል እንሄዳለን። እስቲ እግዚአብሔር ቃል መንፈስና ሕይወት ነው በሉ። እግዚአብሔር ለጆሮአችን ሳይሆን ሁሉ ጊዜ ለልባችን ነው የሚናገረው። ሰምተን የምናስተውል ከሆነ በሕይወታችን ላይ ይጠቅመናል። የማናስተውል ከሆነ ግን መስማት ብቻ ስለሚሆን ምንም አይጠቅመንም። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋህደ አልጠቀማቸው። የእግዚአብሔርን ቃል ሰምተን በእምነት ከኛ ጋር የምናዋህድ ከሆነ ብቻ ነው የሚጠቅመን። መስማት ብቻ ምንም ጥቅም የለውም። የእግዚአብሔርን ቃል ሰምታችሁ የምታደርጉ እንጂ ራሳችሁን እያሳታችሁ የምትሰሙት ብቻ አትሆኑ ይላል። ስለዚህ የእግዚአብሔር ቃል ሰምቼ በእምነት ውስጤ እንዲገባ ሳደርግና ሳዋህድ ይጠቅመኛል። መንገድ ዳር የወደቀው የእግዚአብሔር ቃል ዘር ወፎች መጥቶ የነጠቁት የሰማው ሰውዬ ስላላስተዋለ እንጂ ቃሉ ስለማይሰራ አይደለም። ቃሉ በሕይወታችን እንዲሰራ የእግዚአብሔር ድርሻ ብቻ አይደለም ማለት ነው። የኔም ድርሻ አለ። የሰማሁትን ቃል እንደ እግዚአብሔር ቃል ሰምቼ በእምነት ከኔ ጋር እንዲዋሃድ ባደረግኩት ልክ በኔ ሕይወት ይሰራል የእግዚአብሔር ቃል። ዛሬ ማምነው የዕድሜ ዘመንህን ኮርስ መንገድህንና አቅጣጫህን የሚቀይር አንድ ቃል ይመጣልሃል። አሜን አሜን አሜን። አይገርምም? አካሄድህን፣ አስተሳሰብህን፣ አገልግሎትን፣ ትዳርህን፣ ፋይናንስህን የሚቀይር ብዙ ቃል አለ። አንድ ቃል አለ። አንዳንድ ቀን ለየት ያለ ቀን አለ። እንዲህ ስትሄድ የነበረውን ሰው ወደዚህ የሚቀይር ቃል አለ። ዛሬ እግዚአብሔር ተናግሮኝ መጥቻለሁ። የአንድ ሰው የመታሰብ ቀን ነው። ሁለተኛ ሳሙኤል 9:1-13 ያለው ሐሳብ ላይ ነው ዛሬ የምንነጋገረው። የተረሳ የተጣለ ግን ቃል ኪዳን ያለው እግዚአብሔር የተናገረው እግዚአብሔርን እየጠበቀ ያለ አንድ ሰው እግዚአብሔር ካለበት ቦታ መንጭቆ ዛሬ ያወጣዋል። እግዚአብሔር ምስክሬ ነው። ድምጽ ሰምቼ መጥቻለሁ። ዛሬ ለመጀመሪያ ጊዜ ከብዙ ዓመት በኋላ የሚታወስ የሚታሰብ ሰው አለ። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልና አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበረ። ከሳኦል ቤት ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህ አለው። እርሱም እኔ ባሪያ ነኝ አለው። ንጉሡም የእግዚአብሔርን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉሡን እግሩ ሽባ የሆነ አንድ ዮናታን ልጅ አለ አለ። ንጉሡም ወዴት ነው አለው። ሲባም ንጉሡን እነሆ እርሱ በሎዶባር፣ እስቲ ሎዶባር በሉ፣ በሎዶባር በማኤል ልጅ በማኪር ቤት አለ አለው። ንጉሡም ዳዊትን ልኮ ከሎዶባር ንጉሥ ዳዊትም ልኮ ከሎዶባር ከአሚኤል ልጅ ከማኪር ቤት አስመጣው። የሳኦልም ልጅ ዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለው። እርሱም እነሆኝ ባሪያ አለ።
ዳዊትም ስለ አባትህ ስለ ዮናታን ቸርነት ፈጽሜ ያደርግልሃለሁ፣ አትፍራ፣ የአባትህንም የሳኦልን ምድር ሁሉ እመልስልሃለሁ፣ አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ አለው። አሜን በሉ ባካ። አሜን 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 አሜን። ዛሬ የሆነን ሰው ይታሰባል፣ ይታወሳል፣ መዝገቡ ይገላበጣል። አዎ እግዚአብሔር እንዲህ አይነት አምላክ ነው። የቃል ኪዳን አምላክ ነው። እግዚአብሔር አምላክ የኮቨናንት አምላክ ነው። ታውቃላችሁ ታሪኩን ዳዊትና ዮናታን ምን አይነት ፍቅር እንደነበራቸው፣ ዳዊት ምን አይነት ዮናታን ምን አይነት የዋህ ምን አይነት ደግ ሰው እንደነበረ ታውቃላችሁ። ዮናታን ፈሪ ሰው አይደለም። በነገራችን ላይ ለብቻው ተራራ ላይ ሄዶ ፍልስጤማውያንን ሄዶ አሸንፎ የሚመጣ የጀግና ጀግና ነው። አንድም ቀን ፈርቶ አያውቅም። ግን የእግዚአብሔርን አሰራር የእግዚአብሔርን መንግስት አካሄድ የሚያውቅና የተረዳ ሰው። ስለዚህ እግዚአብሔር ከዳዊት ጋር እንዳለ ሲያውቅ ቀጥሎ ንጉስ መሆን ያለበት ዳዊት መሆኑን ሲያውቅ እሱ መሆን ሲገባው ዳዊት መሆኑን ሲያውቅ ለዳዊት አሳልፎ ለመስጠት ችግር ያልነበረበት ሰው። በቃ አንተ አንደኛ ትሆናለህ፣ እኔ ሁለተኛ ሆናለሁ። አንተ ንጉስ ትሆናለህ፣ እኔ ምክትል ሆናለሁ። እግዚአብሔር ካንተ ጋር እንዳለ አውቃለሁ። አባቱ ሊገለው ሲፈልግ ሁሉ አባቴ ሊገልህ ነውና ጥፋ ይለዋል። አባቱ የሚገለው ሳኦል የሚገለው ዳዊትን ዮናታን ንጉስ እንዲሆን። ዮናታን ግን ኖ ኖ ኖ ኖ ኖ እኔ የምፈልገው ንጉስ እኔን ሳይሆን አንተን ነው። ምን አይነት ሰው! ከዛ በጦርነት በአንድ ቀን ሳኦልና ዮናታን በጦርነት ላይ ሞቱ። ይህንን ወሬ አምጥተው ሲናገሩ ሜምፊቦስቴን 5 ዓመቱ ነበር እድሜው። በ5 ዓመቱ እሱን የምትንከባከበዋ ሞግዚት ነርስ ነው የሚለው እንግሊዘኛው፣ ነርሷ የነሱን ሞት ስትመጣ ሕፃኑ ይዛ ስትሮጥ ድንጋይ ላይ ወደቀና እግሩ ሽባ ሆነ። አያቱ ንጉሱ ሞቷል። አባቱም ደግሞ ፕሪንሱ ሞቷል። ንብረታቸው በሙሉ ተወርሷል። ይሄ ሰውዬ የት ይገኛል? ሎዶባር የተባለ ቦታ። ሎዶባር ማለት የቆሻሻ መጣያ ቦታና ምድረ በዳ ነው። ሰው የሚኖርበት አይደለም። ሎዶባር የስሙ ትርጉም ራሱ የቆሻሻ መጣያ ማለት ነው። ስለዚህ ስለ ራሱ የሚያውቀው ነገር አንድ ነገር ነው። የኔ ፍጻሜ የኔ መጨረሻ ሎዶባር ነው። የሚበላ ነገር ካለኝና እድሜ ከቀጠለ ይበቃል ብሎ ተስፋ ቆርጦ በሚኖርበት ቀን አንድ ቀን እንደ ዛሬ አይነት ቀን አቤት የሆነ ሰው አለ እኮ እኔ ከዚህ በኋላ የመጨረሻ ደስታዬን አይቻለሁ፣ ከዚህ በኋላ ምንም በረከት አይጠብቀኝም፣ የኔ ነገር አልቋል፣ መጨረሻዬ አሁን ያለውበት ነው ብሎ የመጣ እዚህ አዳራሽ አለ። ዛሬ አባትህ በጌታ በኢየሱስ ስም የመታወስ ቀን ነው ይልሃል። አልገባ ዘመድ አለው የለው፣ ገንዘብ አለው የለው፣ ስም አለው የለው፣ እግርም የለው፣ በሰው ቤት ተጠልሎ ቆሻሻ ውስጥ የሚኖር ሰው። አንድ ቀን ዳዊት ቁጭ ብሎ ስለ ዮናታን እያሰበ አለቀሰ። ወይኔ ዮናታን ወዳጄ ከብዙ መከራ ያዳነኝ፣ ሞቴን ሳይሆን ሕይወቴን የፈለገ ዮናታን፣ የራሱን ዙፋን የሰጠኝ ዮናታን፣ እባካችሁ ለዚህ ሰውዬ ስል ለአንድ ሰው ቸርነት ማድረግ ፈልጋለሁ፣ ፈልጉልኝ እባካችሁ። ዛሬ ሆለ ስላንተ አይደለም፣ ስለ አባት ስለ ኢየሱስ ተብሎ በቀራንዮ መስቀል ላይ ስለተከፈለልህ ዋጋ እግዚአብሔር ከሰማይ ዛሬ በኢየሱስ ስም ያይሃል። ካለህበት ከተጣልከበት ከተረሳህበት መዝገብህን እግዚአብሔር ዛሬ ቅዳሜ በጌታ በኢየሱስ ስም ያገላብጣል። ብዙዎቻችን እኔንም ጨምሮ በእድሜ ዘመናችን ብዙ ጊዜ ተስፋ ቆርጠናል። ብዙ ተስፋ ቆርጬ አውቃለሁ። እግዚአብሔር የተናገረኝ ውሸት መስሎኝ ያውቃል። እግዚአብሔር ራሱ ያታለለኝ መስሎኝ ያውቃል። ትንቢትና የእግዚአብሔር ድምፅ ውሸት ነው ብዬ አውቃለሁ። እኔ ስላልኩ ግን እግዚአብሔር የተናገረውን ከማድረግ ወደ ኋላ አይልም። እግዚአብሔር ነው። እግዚአብሔር ታማኝና እውነተኛ አምላክ ነው። ዛሬ የሆነን ሰው ማጅራት ይዞ
አንተ የቆሻሻ ዘመን ይበቃሃል እባክህ። የማልቀስ ዘመን ይበቃሃል። በቃ የማጉረምረም ዘመን ይበቃሃል። የለቅሶ ዘመን ይበቃሃል። በጌታ በኢየሱስ ስም ውጣ። ሲበጥረው ለዮናታን ስል ለወዳጄ ስል ቸርነት የማደርግለት ሰው እባክህ አለ ወይ ሲሉህ የማይጠቅም ሽባ የሆነ ቆሻሻ ውስጥ የተጣለ ማንም የማይፈልገው ተራ የሆነ ሰው አለ። ምን ይጠቅማል አለው። በፍጥነት አስመጣልኝ። የዛሬው ቀን የሱ ቀን ነው። የዛሬ ቀን የሱ ቀን። ይኸው ለእኔ ስለ ሜምፊቦስቴ እያወራሁ አይደለሁም፣ ስለ አንተ ነው እያወራሁ ያለሁት። የሰማይ አምላክ እግዚአብሔር አንተን የሚያስብበት ቀን ዛሬ ነው። ካመንክ በጌታ በኢየሱስ ስም ጮህና ውሰድ። አይረሳም እግዚአብሔር። እስቲ አይረሳም በለው ባካችሁ። አይረሳም፣ አይቀርም። እግዚአብሔር አይረሳም፣ አይረሳም፣ አይረሳም። ቶሎ አስመጦልኛል። ሰውየው መጣና ዳዊት ፊት በሆዱ ለጥ አለ ይላል። ስለ ራሱ የሚያውቀውን ተናገረ። ስለ አባትህ ስለ ዮናታን ስል ቸርነት አደርግልሃለሁ ሲለው እንደ ሞተ ውሻ የሆንኩትን እኔን እንዴት አሰብከኝ? ሜምፊቦስቴ ስለ ራሱ የሚያውቀው ልንገራችሁ፣ እንደ ውሻ እንኳን አይደለም፣ እንደ ሞተ ውሻ። እኔ እኮ ማንም ዞር ብሎ የሚያየኝ ሰው አይደለም። እኔ እኮ እንደ ሞተ ውሻ ሰው አፍንጫውን ይዞ የሚሄድብኝ ሰው ነኝ። ተራ ሰው ነኝ። ስሜን የሚጠራ ሰው የለም። ዝም በላለሁ። ስለ አባት ለዮናታን ስል ቸርነት ፈጽሜ ያደርግልሃለሁና አትፍራ። የአባትን የሳውልን ምድር ሁሉ መልስልሃለሁ። አንተም ሁል ጊዜ ከገበታዬ እንጀራ ትበላለህ። አቤት 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 አቤት። የሆነ ሰው አለ ዛሬ ስለ ራሱ ያለው ኢሜጅ በጠቅላላ እግዚአብሔር ቀይሮ በከፍተኛ ፍጥነት ነው ውሻ ሲሞት የሚጣለው። ሜምፊቦስቴ ስለ ራሱ የሚያውቀው አንድ ነገር እንደ ሞተ ውሻ ሰው ሁሉ የሚጸየፈው ቆሻሻ ውስጥ የተጠላ ገንዳ ውስጥ የሚኖር ሰው። የተጠራው ከየት መሰላችሁ? ከቤተ መንግስት። አንድ ቀን እንደ ልማዱ እስቲ የሆነ ፍርፋሪ ይሰጡኛል ወይ ምናምን ብሎ አንድ ቀን በጠዋት ሲነሳ ሜምፊቦስቴ አቤት። መቼስ ያን ቀን ከቂጣይ በላይ የሚጠብቀው ነገር የለም። ንጉሥ ዳዊት ይፈልጋል። እኔን ያቀኛል። ኧረ ያቃል። አንተም ትታወቃለህ፣ አባቴ ይታወቃል፣ አያቴ ይታወቃል። ኧረ አሜን አሜን። የሆነ ሰው ካለ ዛሬ እግዚአብሔር በጠዋት በማለዳ መጥቶ ስሙን ጠርቶ ልጄ ሆይ ልጄ ሆይ ያንተ የመከራ ዘመን የለቅሶ ዘመን አራባጋታላባዳዳ እግዚአብሔር ምስክሬ ነው። ጌታ ዛሬ ቃል ሰጥቶኝ መጥቻለሁ። የመታወስ ቀን በሰማይ አምላክ በእግዚአብሔር የመታሰብ ቀን በናዝሬቱ በኢየሱስ ስም ዛሬ ነው። ካመንክ ጮህና የመታሰብ ቀኔ ነው በል። እግዚአብሔር ሊባርከው የፈለገውን ሰው በየቀኑ በየሰዓቱ በየወሩ አይባርከው። ሲዝን አለው። መከራ ሲዝን አለው። የመረሳት ሲዝን አለው። የመጣል ሲዝን አለው። እግዚአብሔርነቱን መግለጥ ሲፈልግ የመጀመሪያው ምልክት እንዲያውም መከራ ነው። ትጠጣታለህ እንደ ውሃ። ከእግዚአብሔርና ከሰይጣን ጨካኝ ማን ነው ብትሉ እግዚአብሔር በሚወዱት ሰዎች ላይ የሚጨክነው ይበልጣል። ይቅርታ አድርጉ። ጨካኝ ነው። ዮሴፍ የ17 ዓመት ጎረምሳ ሮጦ ያልጠገበ ትንሽዬ ልጅ አባቱ ቤት ተንቀባሮ የሚኖር ሰው ምግብ አማርጦ ነው የሚበላው። አባቱ ከልጆቹ ሁሉ የተለየ ጌጠኛ ባለ ብዙ ቀለም ልብስ ነው የሚያለብሰው። የእግዚአብሔር አይን አረፈበት። የእግዚአብሔር አይን ሲያርፍበት መጀመሪያ የሚሆንበት መከራ ነው። አም ሶሪ በሰላም ምግብ አድርስ ተብሎ ምግብ የሚባለው ነገር ምን አይነት መንፈሳዊ ምስጢር እንዳለው አንድ ቀን አስተምራቸው። ዝም ብለህ እንዲህ ብታስገባው ምግብ መንፈሳዊ ምስጢር አለ። ከኤደን ገነት የወጣ ነው በምግብ ነው። እውነት ውሸት? እውነት ውሸት?
ሰይጣን ኢየሱስን የፈተነው ብላ ብሎ ነው። ያዕቆብ የበኩርናውን የገዛው በምግብ ነው። ሳውልም የሸጠው በምግብ ነው። ኢየሱስ የኤማውስ መንገደኞችን አይናቸውን የከፈተው ምግብ አብልቶ ነው። ከሰማይ መና እየወረደ ነው እግዚአብሔር ያበላቸው። በጣም ብዙ ሚስጥር አለ። ምግብ ይዞ ሲሄድ ዮሴፍ አገር ሰላም ነው ብሎ ያዘው ይሄ ነው ህልም ያየዋለውና እንቃረገው ገደል ውስጥ ሲገባ የእግዚአብሔር ፕሮሰስ ጀመረ ማለት ነው። አንዳንዶቻችሁ ሰሞኑን ከሆነ መከራ የጀመራችሁ ትንሽ ይቀራችኋል። በጣም ረጅም ጊዜ ከመከራ ጋር የቆያችሁ ዛሬ ለእናንተ የመሰራችን ነገር እግዚአብሔር በቃ የግራጁዌሽን ቀን ነው። አሜን አሜን አሜን። ያንገበግብሃል እግዚአብሔር፣ ያቃጥልሃል፣ ተስፋ ያስቆርጥሃል፣ ያራግፍሃል፣ ብቻህን ይፈጭሃል። ጉድጓድ ውስጥ ገባ። እንደ ከብት ጥርሱ ታይቶ ተሸጠ ወደ ግብፅ። ቋንቋ ያቅ፣ ሀገር ያቅ፣ ሰው ያቅ፣ በአባቱ ቤት ተንደላቆ ሲኖር የነበረ ልጅ ለባርነት ተሸጠ እና የሚሰራው ስራ ሁሉ የሚከናወንለት የእግዚአብሔር መንፈስ አብሮት ያለ ብላቴና ስለሆነ ሴትዮዋ አብራ መተኛ ስትፈልግ ብሎ ሲሮጥ ልብሱን ያዘችው። የዋና የዛ ሀገር የምናምን ሚኒስቴር የሆነው ሰውዬ ሚስት ደፈረ ተብሎ እስር ቤት ገባ። እንዲሁ ቢገባሻል ነበር ወይ ተደባድቦ ቢገባሻል ነበር። አንተ ደፋር እረኛ እንትን ምንድነው እስረኛ በጠቅላላ አንተ ይሄ ነው የጲጢፋራ ሚስት። ምን አይነት ደፋር እየተባለ ነበር እስር ቤት ይኖር። የእግዚአብሔር መንፈስ አብሮ ስለነበረ ግን እዛ እስር ቤት ራሱ የእስር ቤቱ አለቃ ነበር። አንድ ቀን እንደ ዛሬው አይነት ቀን እንደ ማንኛውም ቀን መስሎት ከእንቅልፉ ተነስቶ ፊቱን ታጥቦ ወደ ቁርስ ሊሄድ ሲል አቶ ዮሴፍ፣ አረ ብዙ ዮሴፍ አለ እዚህ። ዮሴፍ፣ ያዕቆብ፣ ይስሐቅ፣ አብርሃም። አቤት አለ። ከዛሬ ጀምሮ ቤተ መንግሥት ትፈልጋለህ። ስለ አባትህ ስለ ያዕቆብ ስለ የገባሁትን ነገር አደርግልሃለሁ። ስለ አያትህ ስለ ቀድመ አያትህ ስለ አብርሃም የተናገርኩትን ነገር እፈጽምልህ ዘንድ ትፈልጋለህ። ዛሬ የሆነ ሰው አለ። እግዚአብሔር ምስክሬ ነው። እግዚአብሔር በስሙ ጠርቶ ትፈልጋለህ። የገባውን ቃል ኪዳን አደርግልህ ዘንድ ትፈልጋለህ። ናውጣ ሆራ ባጋታላ ውስጣችሁ ኃይል የተሰማችሁ ሰዎች ከጎናችሁ ያለውን ሰው ጨብጡትና ቻው በሉት። ወደ ክብር እየሄድኩ ነው። ዛሬ ስሜ ይጠራል። የመከራይ ዘመን ከኔ ላይ ያልፋል። የለቅሶ ዘመኔ ከኔ ላይ ያልፋል። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ማስተዋሉ አይመረመርም። አሜን። ኢየሱስ ጌታ እና ወደ ፈርዖን ስትገባ አሉት በእስረኛ ልብስ መግባት አይቻልም። የንጉሥ ፕሮቶኮል ልበስ አሉት። ወደ ፈርዖን ሲገባ ጸጉር ይላጫል። ጸጉርን ተላጭ፣ ሽቶን ነስነሳርክ። እዛ ጋር የምታያቸው ሰረገላዎች በጠቅላላ አንተን ይጠብቁሃል። እኔ እኮ ከተወለድኩ በሰረገላ ሄጄ አላውቅም። ከዛሬ ጀምሮ ግን ያለ ሰረገላ አትሄድም። ለመጨረሻ ጊዜ ነው በእግርህ ትናንትና ሄድከው። ከዛሬ ጀምሮ ግን በሰረገላ ትሄዳለህ። እባክህ ስላንተ እየተናገርኩ ነው ያለሁት። የመከራ ዘመነ ካንተ ላይ እንዳሮጌ ልብስ እግዚአብሔር ሲረዳ፣ እግዚአብሔር ሲያስብ፣ እግዚአብሔር ከሰማይ ሲያስብህ፣ መዝገብን ሲያገላብጥልህ ነገሮች ሁሉ ላንተ ይሰራሉ። ነገሮች ሁሉ ተጠቅልሎ ላንተ ይሰራሉ። የሰማይ አምላክ እግዚአብሔር ዛሬ የመታሰብ ዓመትሽ ነው፣ የመታሰብ ቀንህ ነው ይልሃል። ታመንክ ጩኽና በኢየሱስ ስም አሜን። አጨብጭቡ እስቲ። ኢየሱስ ጌታ። ሜምፊቦስቴን ቆሻሻ መጣያው ስታዩት አንድ ቀን የንጉሥ ገበታ ላይ ለዕድሜ ዘመኑ ይቀመጣል ብላችሁ ማሰብ ትችላላችሁ? የአባቱ የአያቱ በምድሪቱ ላይ ያለ እርሻ በጠቅላላ ለሱ እንደሚመለስ ታምናላችሁ? በምን ታምኑ?
አንድ ቀን ስሙን ጠርቶ የማያውቅ ምድር ሁሉ ለሱ የሚሰራለስ የሲባ ልጆችና 20 ሰራተኞች በጠቅላላ የሚሰሩት ለሜምፊቦስቴ። ያው ሜምፊቦስቴ ለሚበላው እኮ አይደለም፣ ለአንዳንድ ወጪዎች የሚሆን የሱ ምግብማ የንጉስ ገበታ እርሻ ላይ የሚሰሩት ምናምን ተሸጠው ለአንዳንድ ነገሮች የሚውሉ ናቸው። ሚስሌኒየስ ኤክስፔንስ ናቸው። ሁላችንም በመከራው ስንሆን አንድ ቀን እግዚአብሔር አስቦን ሰው እንሆናለን ብለን አናስብ። ለምን? ነገሮቻችንን የምናየው ከራሳችን አንጻር ስለሆነ። እኔ በመከራዬ ጊዜ በነበርኩ ጊዜ እግዚአብሔር መጥቶ አይዞ ትነሳለህ፣ ሰው ትሆናለህ፣ ዓለም ትዞራለህ፣ ከታላላቆች ጋር አቆምሃለሁ ሲለኝ ተወኝ እግዚአብሔር ወይ እባክህ ትንቢት በጆንያ ጭኜ እኔ በቃኝ ይበቃኛል ትንቢት። እኔ አሁን የምፈልገው እንደ ማንኛውም ሰው በሰላም ወጥቶ በሰላም የሚገባ ሰው አድርገኝ። ወደ ዓለም መዞሩን ተው እግዚአብሔር ትቼዋለሁ። ለሱ ተው። እንደ ሰው የሚስቅ እንደ ሰው የሚበላ እንደ ሰው የሚወጣ ሰው ብቻ ካደረከኝ ይበቃኛል ብዬ አውቃለሁ። ስንረሳ፣ ስንጣል፣ ስንተው እግዚአብሔር ራሱ የሚያቀን ራሱ አይመስለንም። ስለኛ ጉዳይ ያለው አይመስለንም። ትዝ ምንለው አይመስለንም። ለእናንተና ነው እንጂ እግዚአብሔር እኔ ጉዳዩ አይደለም። ጸልይ፣ ጮክ፣ ዘይት ተቀባው፣ ተንከባለሉ፣ ትንቢት ሰማው፣ ምንም የሆነ ነገር የለም። ዮሴፍ 13 ዓመት ሙሉ እስር ቤት ውስጥ ሲያሳልፍ ለዛ ሰው ሁሉ እንቆቅልሽ ሲፈታ ስለ ራሱ ያላለቀሰ ይመስላችኋል? እግዚአብሔር ሆይ የታለ የተናገርከኝ ያለ አይመስላችሁም? እግዚአብሔር ሆይ ለአያቴ ለአብርሃም የገባው ቃል ኪዳን የታለ? የእድሜ ፍጻሜ በማላቀው ሀገር ውስጥ ጠያቂ በሌለው ቦታ ቀባሪ ያሳጥተኝ እዚህ ልትገለኝ ነው ያለ ይመስላችኋል? ሰው ሁሉ እስረኛ እኮ ምግብ ይዘው መጥቶ ሲጠይቁት ዮሴፍን የሚጠይቀው ሰው የለም። ሰው ሁሉ በራሱ ቋንቋ ሲያወራ የተለየ እንግዳ ስትሬንጅ ሰው እስር ቤት ያለ ሰው ዮሴፍ ነው። ተራ ሰው ነው። የሰው ሚስት የደፈረ ሰው ነው። ወንጀለኛ ሰው ነው አይደለም። የሰማይ ሁሉ ፌቨራይት እሱ ነው። በዛን ጊዜ ምድር ላይ ከነበሩ ሰዎች ሁሉ የዮሴፍን ያህል ኢምፖርታንት ሰው የለም። ኢኮኖሚ ዳሽቋል። ጠያቂ ያጣሃል፣ የሚደውል ሰው የለም። ነገሮች ሁሉ ተዘጋግተውብሃል። የዛሬው ቀን በጌታ በኢየሱስ ስም ያንተ ነው። እግዚአብሔር ምስክሬ ነው። እንደዚህ ተስፋ ቆርጠው ሁሉ ነገራቸው ተቆላልፎ ተዘጋግቶ የመጡ ሰዎች ናቸው እግዚአብሔር በግድ ጠምዝዞ ዛሬ ያመጣቸው። እናንተ ሰዎች የዮሴፍ አምላክ፣ የሜምፊቦስቴ አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እንደዚህ ይላችኋል። ዛሬ መዝገባችሁ የሚገላበጥበት ቀን ነው። የጠበቃችሁት ጌታ በድንገት በቤታችሁ የሚከሰትበት ቀን ነው። ከዛሬ ጀምሮ አዲስ የህይወት ምዕራፍ የምትጀምሩበት ቀን ነው። ካመንክ ጮህና በኢየሱስ ስም አሜን ብላ። ብዙ ይመስላችኋል አይደል? የእናንተ ነገር እናንተን ለመባረክ ለእግዚአብሔር በጣም አስቸጋሪና ኮምፕሊኬትድ የሆነ ነገር ይመስላችኋል። እንደሱ የሚባል የለም። እግዚአብሔር ከፈለገ ይውላል። አንድ ሰው ብቻ ነው የሚልከው። ዳት የህይወትን ታሪክ ለዘላለም የሚቀይር አንድ ሰው ይልካል። ከዛ በኋላ ይኸውልህ ስምህ ተቀይሯል፣ ታሪክህ ተቀይሯል፣ ዘመንህ ተቀይሯል፣ ፋይናንስህ ተቀይሯል። እግዚአብሔር ሆይ ያን ኢምፖርታንት ሰው ወደ ልጆች እንድትልክ ጸልያለሁ። እና ሐማ አልሰገደልኝም ብሎ መርዶክዮስን ሊያርደውና ሊገለው መስቀል ባዘጋጀ ጊዜ ንጉሱ እንደለመደው ያ ምርጥ የንጉስ አልጋ ላይ ሲተኛ እግዚአብሔር እንቅልፍ ነሳው። የኔ ልጅ ነገ ሊሰቀል አንተ ልተኛ ተነስ፣ ጎኑን ጦ አርጎ አስነሳው። ከዛ ቢል እምቢ አለ፣ በዛ ቢል እምቢ አለ፣ በዚህ ቢል እምቢ አለ። ከዛ መዝገብ ማገላበጥ ጀመረ።
አሜን አሜን። የሆነ ሰው መዝገብ ዛሬ ለብዙ ዘመን የተጻፈ መዝገብ እግዚአብሔርን ብዙ ዓመት የጠበቀ እንደዚህ ይገላበጥለታል። አሜን አሜን አሜን። መዝገብ ተገላበጠ። እኔ ማምነው አንድ ነገር ንገራችሁ። እግዚአብሔር ዛሬ አንድን ሰው ስለ አንድ ሰው ብሎ እንቅልፍ የሚነሳው አንድ ሰው አለ። በቃ አንተን ካረዳው አንተን እግዚአብሔር የተናገረ ቦታ ካላደረስኩ ብሎ ስላንተ እንቅልፍ የሚያጣ አንድ ሰው ዛሬ በናዝሬቱ በኢየሱስ ስም መልአክ አዘዝኩበት። ብዙዎቻችን ታሪካችን ለመቀየር የሚያስፈልገን አንድ ሰው ብዙ መዝገባችንን ይዞ የተቀመጠ ሰው አለ። አካይደን እንዲሽፍት ለማድረግ የሚያስፈልግ አንድ ሰው አለ። ከዛ በኋላ መዝገቡን ሲያገላብጥ ለካ መርዶክዮስ ሆይ ብዙ ታሪክ ሰርቶ በዛ መጽሐፍ ተጽፎ ምንም ሳይደረግለት ተረስቷል። አንዳንድ ነገሩ እንዲረሳ የሚያደርገው እግዚአብሔር እንደሆነ አታውቅም። ዮሴፍም ህልም የፈታለት ሰውዬ ሲወጣ ረሳው። አንተንም አሜሪካ ሄጄ እንዲያደርግልሃለሁ ያለ ሰው ረሳ። እንደዛና እንደዛ ትሆናለህ የሚል ረሳ። እግዚአብሔር ነው እንዲያደርገው። እግዚአብሔር ነው እንዲያደርገው። እንኳን ረሳ። በእግዚአብሔር ጊዜ እንቅልፍ ያጣል። በእግዚአብሔር ጊዜ እንቅልፍ ያጣል። ልክ እንደ ሜምፊቦስቴ ዛሬ ስሙ የሚጠራ ሰው አለ። ስለ ናዝሬቱ ስለ ኢየሱስ ስለ በቀራንዮ መስቀል ላይ ስለ ተከፈለለት ዋጋ ስለ ቸርነት የማደርግለት አንድ ሰው አለነ ብሎ እግዚአብሔር ዛሬ መዞ አውጥቶ ካለህበት አሁን የለቅሶ ዘመን አበቃ፣ የምጥ ዘመን አበቃ፣ የመረሳት ዘመን አበቃ፣ የመጣል ዘመን አበቃ፣ ግራ የመጋባት ዘመን አበቃ፣ የሎዶባር ዘመን አበቃ። አሁን ወደ ቤተ መንግሥት ትፈለጋለህ። እንትኑ የእግዚአብሔር አሰራር አይገጥምም። እንዴት ሰው ከእስር ቤት ወደ ጠቅላይ ሚኒስቴርነት ይሄዳል? አይገጥምም። እንዴት ከሎዶባር አንተ የንጉሥ ገበታ ላይ ተቀምጣለህ? መሀል ላይ ከሆነ ነገር ያስፈልግ ነበር። እግዚአብሔር ሲባረከ እንደሱ የለም፣ ስቴፕ የለም። አስባችሁታል? የሆነ ሰው አንደኛ ክፍል ገብቶ በአመቱ 12ኛ ክፍል ማትሪክ ላይ ሲቀመጥ ማለት ነው። የማይሆን ነገር እኮ የእግዚአብሔር በረከት እንደሱ። እግዚአብሔር በረከት እንደዚህ። ዓለም ሁሉ ፈልጎት የሚሄደውን ሰው አንተ ቤት ሰውየው ራሱ በራሱ ተጉዞ መጥቶ በርህን ያንኳኳል። እግዚአብሔር ይህንን ቃል መቀበል የማይፈልግ ካለ ለእኔ እንድታደርግልኝ በኢየሱስ ስም ጸልያለሁ። ስለመታሰብ ከኔ በላይ የሚነግር ሰው የለም። ስትረሳ፣ ስትጣል፣ አገልግለ፣ ሮጠ፣ ተቀብተ፣ ጾመ፣ ጸልየ፣ ተራራ ገፍተ ይደውልልህ የለም፣ የሚፈልግህ የለም፣ ሰላም የሚል የለም። ጠላት ደግሞ መጥቶ ተሸወድክ። ከዚህ በኋላ አንተ ሰው አትሆንም። እነገሌ ናቸው። አንተ የተመረጥከው አይደለም። ኑሮን ስታየው እግዚአብሔር ካለው ይልቅ ሰይጣን ያለው ልክ ነው። ሁኔታን ስታየው ሰይጣን ያለው እግዚአብሔር ካለው የበለጠ እውነት ነው። እዛ ቁመት አጥሩ ሜምፊቦስቴ የንጉሥ ገበታ ላይ ነው የተቀመጠው። አስቡት። ዳዊት ምን እንዳለው መጽሐፍ ቅዱስ ይናገራል። ከጎኔ ያለው ሰው ነገ ያንተን ህይወት ፈንታ የሚወስን ታላቅ ሰው ሊሆን ይችላል። ያ ሰው እኔ ነኝ ካልክ ብቻ ከጎኔ ላለው ሰው እንደዚህ መታኝ ለመጨረሻ ጊዜ ነው። ምክንያቱም ዛሬ የመታሰቢያ ቀኔ ነው። የንጉሥ ገበታ ላይ እቀመጣለሁ። እግዚአብሔር የተናገረኝን ሁሉ በዓይኖቼ አያለሁ። አሁን አንድ ብዬ ጀምሬያለሁ። ነብይ ከሆንኩ እናገርባቸዋለሁ። ይሆንባቸው። ይሁንባቸው።
አጨብጭቡ ለጌታ ክብር። ኢየሱስ ጌታ። በምንም የማልደራደረው በምንም ጥያቄ የሌለኝ 500% የተመለሰልኝ ጥያቄ ምን እንደሆነ ልንገራቸው። እግዚአብሔር ታማኝ፣ እግዚአብሔር ታማኝ፣ እግዚአብሔር ታማኝ፣ እግዚአብሔር ታማኝ። ጩሁና በሉ እስቲ እግዚአብሔር ታማኝ፣ ታማኝ ነው። ታማኝ ነው። አንተ ታማኝ ባትሆን ራሱ እሱ ታማኝ ታማኝ። እግዚአብሔር ጋር ቁጭ ብለህ ተወራርደህ ልታሸንፍ እንዲያገልግዬ እንዲኖር የለ እንዲሰጥች ይሄው ባዴን ቀረው በተአምር እሱ የለም። አልፈልግም ብትል ራሱ ተከታትሎ አስገድዶ ይባርካል እግዚአብሔር። ሜምፊቦስቴ ሻወር ወሰደ። ቤተ መንግስት ሻወር ወስዶ አያውቅም። መኖሪያው ቆሻሻ ነው። በቤተ መንግስት ሳሙና ነው የታጠበው። በቤተ መንግስት ወርቅ ነው ይበላል። እግዚአብሔርን አገልግለሽ በየመንገዱ ስለሱ ለፍልፈሽ በጥፊ ተመተሽ ተዋርደሽ ተተፍቶብሽ እግዚአብሔር ተራ ሰው አድርጎ ሊገልሽ የለማ በዙፋኑ የለም። በቃ እንደሱ ካነ እግዚአብሔር በዙፋኑ። እግዚአብሔር ታማኝ አምላክ። ንገሩት ከጎናችሁ ያለውን እግዚአብሔር ታማኝ። ንገሩት ግድ የላቸውም እግዚአብሔር በጌታ ፍቅር ይያቸዋለሁ። እስቲ እግዚአብሔር ታማኝ፣ ለቃሉ ታማኝ፣ ለቃል ኪዳኑ ታማኝ ታማኝ። እግዚአብሔር ታማኝ ነው ወገኖች። ማንም ሰው መጥቶ እግዚአብሔር ታማኝ አይደለም ብሎ ሊያሳምነኝ አይችልም። በናዝሬቱ በኢየሱስም እግዚአብሔር ያየልህን ታያለህ። አታሳንስ፣ ራስህን አታሳንስ። አባት እግዚአብሔር ሰማይና ምድር የሱ ነው። በሺህ ተራሮች ላይ ያለው እንስሳት የሱ ነው። ምድር ውስጥ ያለ ዘይት ሁሉ የሱ ነው። አሜን በል በኢየሱስ። እስረኛን ከፈለገ ንጉሥ ማድረግ ይችላል። እረኛን ንጉሥ ማድረግ ይችላል። ከሎዶባር አውጥቶ የንጉሥ ገበታ ላይ ማስቀመጥ ይችላል። እሱ ታማኝ አምላክ ነው። የፈለከው ጌታ ዛሬ በድንገት ወደ ቤት ይገባል። ካለህበት መንጭቆ ሰው ያደርግሃል። ሃሌሉያ ሃሌሉያ። ዛሬ ደግሞ ተረኛ ነኝ ለሆነ ሰው እናገራለሁ። እግዚአብሔር ወደ ዓለም ሁሉ ቀብቶ የሚልካቸው አሜን 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 የሚል ሰው ካለ ዛሬ በኢየሱስ ከጎናችሁ ላለው ሰው ነገሩት። ዛሬ የአዲስ ምዕራፍ ቀኔ ነው። ድገምና በል በጌታ በኢየሱስ። ታሪኬ ይሁን ከመረሳት ከሎዶባር ከመጣል ወደ ታላቅ ወደ ኃያላን በጌታ በኢየሱስ ስም የክብር ሰረገላ ውስጥ መግባት ይሆንልሃል። እሳት ባንተ ላይ ይቀመጣል። የእግዚአብሔር ክብር ባንተ ላይ ይመጣል። የእግዚአብሔር ኃይል ባንተ ላይ ይመጣል። አጨብጭቡ። ኢየሱስ ጌታ። ምንድነው ሚስጥሩ? ይሁላችሁ ብዙ ሰዎች ስለ ቅድስና ሲያወሩ የቅድስና ዋናው መቀደሻው መንፈስ ቅዱስ ነው። በመንፈስ ተመላለሱ የሥጋን ምኞት አትፈጽሙ ነው። ዳዊትን ዳዊት ያደረገው የእግዚአብሔርን ሕልውና የእግዚአብሔርን መገኘት እግዚአብሔርን መውደዱ ነው። ምንም አካዳሚክ ዕውቀት የለውም ዳዊት። አንተ የምታውቀውን ሩብ ዳዊት አያውቅም። ቻጂቢቲ ያውቃል ዳዊት። አይፎን 17 ያውቃል ዳዊት። ቴሌቪዥን ያውቃል ዳዊት። መጽሐፍና ማንበብ ያውቃል ዳዊት። በግ ነው የሚያውቀው። በረባሶ ነው የሚያውቀው። ሽልጦ ነው የሚያውቀው። ይኸው ሌላ ክራሮን ግን ሲነካካ እንደዚህ ነው የሚለው፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል። እግዚአብሔርን አንዲት ነገር ለመንኩት፣ እሷንም ብቻ ሻለሁ፣ በሕይወቴ ዘመን ሁሉ በሱ ሕልውና ውስጥ ነው። እግዚአብሔር እንደዚህ ያለ እንደ ልቤ የሆነ ፈቃዴን የሚፈጽም የእሴይ ልጅ ዳዊት አገኘው። ይሄን ንጉሥ አደርገዋለሁ አለ። ይሄ ንግስና የሚገባው ሰው ነው አለ። ክብሬን በላዩ ላይ አስቀምጣለሁ አለ። እኔን እፈልገዋልና እኔ ደግሞ አከብረዋለሁ አለ። ይሄ ሰው ታላቅ ይሆንልኛል አለ። ዮናታን ረዳው አልረዳው
ሳኦል አሳደደው አላሳደደው ዳዊትን ንጉስ ከመሆን ሊከለክለው የሚችል በሲኦልም ያለ በሰማይም ያለ ኃይል የለም። አለቀ። ከሰማይ የተቆረጠ ነገር። እግዚአብሔር ከሰማይ የመረጠውን ሰው ለማስቆም ዓለም ላይ ያሉ ሰዎች ሁሉ ተደራጅተው ቢሞክሩ ጊዜያቸውን ያባክናሉ፣ ያጠፋሉ እንጂ የሚያደርጉት ነገር የለም። እግዚአብሔር ብቻ እንደጠራህ እርግጠኛ ከሆንክ ዛሬ ከገባህበት ስርቻ ውስጥ መንጭቆ እግዚአብሔር ያወጣሃል። አሜን በሉ ባካችሁ።